ሰላም እንዴት ናችሁ? ኤማ ነኝ ከኤማስ ፉድ። ዛሬ የምንሰራው በጣም ቀላል የመጥበሻ ፒዛ ለሁላችንም የሚሆን በጣም ቀላል የሆነ ነው። በመጀመሪያ ግማሽ ብርጭቆ ሙቅ ውሃ፣ 2 ሾርባ ማንኪያ ዘይት፣ 1 ሻይ ማንኪያ እርሾ፣ 1 ሻይ ማንኪያ ጨው አድርገን እንደዚህ በአንድ ሳህን ላይ አድርገን ሚክስ አድርገን እናስቀምጣለን። ለ10 ደቂቃ ሸፍነን እናስቀምጥና እንደዚህ አሪፍ ሆኖ ኩፍ ሲልልን ምን እናደርጋለን? ትንሽ ሚክስ እናደርገውና ፍርኖ ዱቄታችንን እንጨምራለን። 1 ኩባያ ከግማሽ ፍርኖ ዱቄት ነው የተጠቀምኩት እዚህ ጋር እኔ ለ2 ሰው የሚሆን ስለሰራው 1 ኩባያ ከግማሽ ፍርኖ ዱቄት ይበቃል። እናንተ ማብዛት ከፈለጋችሁ በዛውም ልክ ግብአቱን እየጨመራችሁ ማብዛት ትችላላችሁ። ከዛ እዚህ ጋር እንደዚህ ትንሽ ሚክስ ካደረገን በኋላ ሊጣችንን እንደዚህ በእጃችን በደንብ አድርገን እናሸዋለን። እኔ እዚህ ጋር ከ5 እስከ 7 ደቂቃ የሚሆን በደንብ አድርጌ አሽቸዋለሁ። ምንጊዜም ሊጥ በደንብ መታሸት አለበት። ለዳቦም እንዲህ ለፒዛ ቂጣም ቢሆን በደንብ አድርገን ማሸት አለብን። በደንብ አድርጎ እንዲቦካልንም በደንብ መታሸት ይፈልጋል። ከዛ እዚህ ጋር ሳህናችን ላይ ፍርኖ ዱቄት ነስነስ አድርገን በደንብ አድርገን በላስቲክ ሽፍን አድርገን ለ40 ደቂቃ እናስቀምጣለን። ከዛ ወደ ሶሳችን እንሄዳለን። እዚህ ጋር ነጭ ሽንኩርት የተከተፈን የተጠቀምኩት ብራውን እስኪሆንልን ድረስ በዘይታችን ጥብስ እናደርገዋለን። ከዛ ስጋ አብረን ከነጭ ሽንኩርታችን ጋር ቆንዶ በርበሬ 1 ሻይ ማንኪያ የሚሆን እናደርጋለን። ሮዝመሪ አሁንም 1 ሾርባ ማንኪያ የምትሆን ሳይበዛ እናደርጋለን። አሁንም 1 ሻይ ማንኪያ ጨው አድርገን እንደዚህ በደንብ ሚክስ እናደርጋለን። ስጋችን ድርቅ ሳይልብን ትንሽ ጠበስ እንዲሄድልን። ከዛ ወደ ሶሳችን ለማዘጋጀት ወደሚሆነን ሽንኩርት፣ ቲማቲም እና ነጭ ሽንኩርት እንደዚህ አድርገን እንፈጨዋለን። ወይ በሽንኩርት መፍጫ እንደዚህ ወይ በጁስ ብሌንደር ካለን በእንደዚህ አድርገን መፍጨት እንችላለን። ከዛ ወደ መጥበሻችን እንጨምረዋለን። ትንሽ በርበሬ ተጠቅሜ ያለው እዚህ ጋር ለከለርም ለጣዕምም እንዲሆነን ብዬ። ከዛ እንደዚህ ውሃውን በደንብ ጥጥ ሲያደርግልን 2 የሻይ ማንኪያ ስኳር፣ 1 ሻይ ማንኪያ ሮዝመሪ ወይም የመጥበሻ ቅጠል ዱቄቱን አድርገን እንደዚህ ሚክስ ካረግን በኋላ ትንሽ በደንብ ካቁላላ ነው በኋላ ቶማቶ ሶሳችንን እንጨምራለን ወይ ሳልሳችንን እንጨምራለን። ግን ማቆየት የለብንም። ሳልሳ ከጨመርን በኋላ ስጓችንን ትንሽ ከበሰለ በኋላ ማውጣት አለብን። ከዛ ሊጣችን እዚህ ጋር በምታዩት መልኩ እንደዚህ ኩፍ ብላልን ነበረ። ትንሽ አሸት ካረግን በኋላ ወደ መጥበሻችን እንደዚህ እናድርግና ቅርጽ እናስይዘዋለን። ከዛ በሹካ እንደዚህ ትንሽ በሳ ካደረግን በኋላ በሳ የምናደርገው ወደ ውስጥ ሶሳችን እንዲገባልን እና ቂጣችን እንዳይደርቅብን ነው። እዛ ሶሳችንን እዛ ላይ በደንብ እኩል አድርገን እንደዚህ ከቀባ ነው በኋላ ቅድም አዘጋጅተን የነበረውን ስጋችንን ከላይ እንደዚህ እነሰንሳለን። እንዲህ በደንብ ከነሰነሰን በኋላ እላዩ ላይ ቺዝ፣ የተፈቀፈቀ ቺዝ እናደርጋለን። እኔ ቺዝ ስለምወድ እዚህ ጋር በደንብ ነው ያደረኩት። እናንተም በምትፈልጉት ልክ ቺዝ ማድረግ ትችላላችሁ። ከዛ 2 የተቀቀለ እንቁላል ነበረኝ። እንደዚህ ከተፍ አድርጌ እዚህ ጋር እንደምታዩት እንደረድራለን። እዚህ ጋር እንደፈለግን ማድረግ እንችላለን። ሽንኩርት ስላይስ ከትፈን ማድረግ እንችላለን። ቃሪያ ማድረግ እንችላለን። እንደፈለጋችሁ መጠቀም ትችላላችሁ። እኔ በጣም ቀላልና ፈጣን ስለፈለኩኝ እነዚህን ግብአቶች ነው የተጠቀምኩት። ከዛ ኦርጋኖ እንጨምራለን ወይም ጦስኝ ከላይ እንደዚህ ነስነስ እናደርጋለን። ከዛ
ለስለስ ባለ እሳት በትንሽዬ እሳት ስቶቫችን ላይ እንደዚህ ለ25 ደቂቃ እናበስለዋለን። ከ25 ደቂቃ በኋላ እንደምታዩት እንደዚህ የሚያምሩ ሆኖ ፒዛችንን ደርሶልናል። በጣም ቀላል ፈጣን፣ ሁላችንም በቤታችን መስራት የምንችለው ለማንም የማያስቸግር ፒዛ ነው። ሁላችሁም እየሰራችሁ እንደዚህ ኢንጆይ አድርጉት። ዩቲዩቤን ሰብስክራይብ በማድረግ ተቀላቀሉኝ። ላይክ፣ ሰብስክራይብ፣ ኮሜንት እና ሼር እንዳይረሳ። ስለተከታተላችሁኝ አመሰግናለሁ። ደህና ሁኑልኝ።